ዛሬ ስለ ጂኦግራፊ ኦፍ ኮራፕሽን የሚለው ነገር እናያለን። ያ ፈጠን ብለን ይህን ዩኒት ለመጨረስ እንሞክራለን በፍጥነት ማለት ነው። ቀጣይ ዩኒት መጀመር ስላለብን በጣም የዘገየን ይመስለኛል። ሶ ጂኦግራፊ ኦፍ ኮራፕሽን በምናይበት ጊዜ ኮራፕሽን አራውንድ ዘ ወርልድ ጂኦግራፊክ ቪው፣ በጂኦግራፊክ ቪው ዓለም ላይ ያለው ኮራፕሽን ምን ይመስላል የሚለው ነገር ማየት ያስፈልጋል ማለት ነው። ኮራፕሽን በባህሪው በዓለም አቀፍ ደረጃ አንኢቨን የሆነ ምንድን ነው ያለው ማለት ነው ዲስትሪቢዩሽን ኮራፕሽን ሃቭ ሶ አንኢቨን ዲስትሪቢዩሽን ኢን ወርልድ ዋይድ፣ በወርልድ ዋይድ ደረጃ ያለው የኮራፕሽን ስርጭቱ ስፕሪድ አውት ያደረገበት መንገድ አንኢቨን ዲስትሪቢዩሽን ነው ማለት ነው። ኮራፕሽን ኢዝ ኖት ኢኳሊ ስፕሪድ፣ ኮራፕሽን የሚለው ነገር በዓለም አቀፍ ደረጃ ኢኳሊ ስፕሪድ የሆነ ነገር አይደለም፣ ወይም ደግሞ በእኩል የተሰራጨ ነገር አይደለም ማለት ነው። ኮዝስ ኤንድ ኢፌክት ዲፈር ቤዝድ ኦን ሪጅን ሂስትሪ፣ ካልቸር፣ ሌጋል ሲስተም ኤንድ ፖለቲካል ስትራክቸር። ይሄን እንትን ኢፌክታቸውና ኮዛቸው ከአንድ ሪጅን ሌላኛው ሪጅን ላይ በሂስትሪ፣ በካልቸር፣ በሌጋል ሲስተም፣ በፖለቲካል ስትራክቸር በእነዚህ ሁሉ ነገር የተለያየ ስለሆነ አብሮን ኮዝ ኦፍ ኤንድ ኢፌክትስ ኦፍ ኮራፕሽን ኦልሶ ሃቭ ኖት ሲሚላር አይደለም ማለት ነው። ወይም ደግሞ ተመሳሳይ አይደለም፣ አንኢቭን ነው ያለው ነገር በጣም የተለያየ ነው ማለት ነው። ሶ ትራንስፓረንሲ ኢንተርናሽናል የምንለው ወርልድ ዋይድ ኦርጋናይዜሽን ነው። ኢዝ አን ኦርጋናይዜሽን ዛት ፕሌይ ክሩሺያል ሮል ኢን ሞኒተሪንግ ኤንድ ፋይቲንግ ኮራፕሽን ግሎባሊ። ትራንስፓረንሲ ኢንተርናሽናል ኢዝ አን ኦርጋናይዜሽን ዛት ፕሌይስ ዋት ክሩሺያል ሮል ኢን ሞኒተሪንግ ኤንድ ፋይቲንግ ኮራፕሽን ግሎባሊ። በዓለም አቀፍ ደረጃ ስለ ኮራፕሽን ሞኒተር የሚያደርግ የሚቆጣጠር፣ ዳታ የሚያወጣ እና ደግሞ ኮራፕሽን ፋይት የሚያደርግ ዓለም አቀፍ ተቋም ነው ማለት ነው። ወይም ደግሞ ዓለም አቀፍ ድርጅት ነው ማለት ነው። ትራንስፓረንሲ ኢንተርናሽናል የሚባለው ማለት ነው። they produce annual corruption report and include corruption perception index። እሱ በዓለም አቀፍ ደረጃ የአመታዊ የኮራፕሽንን ኢንዴክሳቸውን ምን ያደርጋል ማለት ነው ሪፖርት ያደርጋል። ያ እንትን የሚልበት ራንካቸው የሚያወጣው በምንድን ነው ማለት ነው ኮራፕሽን ፐርሴፕሽን ኢንዴክስ ይባላል ማለት ነው። which rank the countries based on levels of government misconduct። እሱን ሀገራቶችን ራንክ ነው የሚያደርግ ደረጃ ነው የሚያወጣው በገቨርንመንት ባላቸው ሚስኮንዳክት ወይም ደግሞ ጥሩ ያልሆነ ተግባር ደረጃ ያወጣል ማለት ነው ይሄን ድርጅት። ኮራፕሽን ፐርሴፕሽን ኢንዴክስ ክሩሺያል ቱልስ ፎር ሜጀር ገቨርንመንት ኮራፕሽን። ይሄ የገቨርንመንት ኮራፕሽን ሜጀር ለማድረግ ከምንጠቀምባቸው ቱልሶች መካከል የመጀመሪያው ኮራፕሽን ፐርሴፕሽን ኢንዴክስ ይባላል ማለት ነው። ይሄ ኮራፕሽን ፐርሴፕሽን ኢንዴክስ የሚለው ነገር ስኮር የሚያደርገው ከ0 እስከ 100 ያለው ነው። 0 ከሆነ ሞስት ኮራፕት ነው፣ 100 ከሆነ ደግሞ ሊስት ኮራፕት ነው የሚለው ነገር ወደ 100 በቀረበ ቁጥር ኮራፕሽን እየቀነሰ ይሄዳል። ወደ ታች በሄደ ቁጥር ደግሞ ኮራፕሽን የሚለው ነገር እየጨመረ ይሄዳል ማለት ነው። በሌላ በኩል አኮርዲንግ ቱ ኮራፕሽን ፐርሴፕሽን ኢንዴክስ ያንን ኢንዴክስ ተነስተን እነዚህ የኮራፕሽን ሌቭሉ በተለያየ እንትን ከፋፍለን እናየዋለን። የመጀመሪያው ቬሪ ሎ ኮራፕሽን ወይም ደግሞ ሊስት ኮራፕሽን የምንላቸው ናቸው። ስኮራቸው ከ80 በላይ የሆነ ነው። ስሞል ነምበርስ ኦፍ ዘ ካንትሪስ የዓለም አቀፍ ትንሽ ቁጥርን የሚሸፍኑ ናቸው ማለት ነው። ሰቻስ ካናዳ፣ ሲንጋፖር። እነዚህ ካናዳ የምንለው ሀገር ካናዳ፣ ሲንጋፖር፣ አውስትራሊያ፣ ኒውዚላንድ ሃቭ ሪላቲቭሊ አንኮራፕትድ ገቨርንመንት። ሪላቲቭሊ አንኮራፕትድ የሆኑ ናቸው። ቢያንስ 80%ቱን የፐብሊክ ሪሶርስ ለተፈላጊ ቦታ ያውሉትን 20% ብቻ ነው ላላስፈላጊ ቦታ የሚውለው ማለት ነው። ከአጠቃላይ ከወርልድ ፖፑሌሽን 1.7 ከቨር የሚያደርጉ ቦታዎች ናቸው ማለት ነው። ሁለተኛ ስላይትሊ ኮራፕት የምንላቸው ናቸው። ስኮራቸው ከ60 እስከ 79 ናቸው። ይሄም ማለት ያለው በጀት እስከ 60 እስከ 79 የሚለው ነገር በትክክለኛ ቦታ ላይ ውሏል የሚለው ነገር የሚገልጽልን ነው። ሰም ዩሮፒያን ካንትሪዎች የተለያዩ የዩሮፒያ ካንትሪዎች አሉ፣ ዩኤስኤ ጭምር፣ አሜሪካ፣ እነ ጃፓን፣ ቦትስዋና፣ እስራኤል፣ ታይዋን፣ ዩኤኢ እነዚህ በአጠቃላይ የዓለም 12% አካባቢን ፖፑሌሽን ይሸፍናሉ ማለት ነው። ሌላኛው ሞዴሬት ኮራፕት የሚላቸው እንትናቸው ከ40 እስከ 59 ያሉት ዳይቨርስ ግሩፕ ሞስት ኦፍ ዘ ወርልድ ፌልስ ሂር። ይሄኛው 73 የሚለው ነገር 73% ኦፍ ዘ ፖፑሌሽን ይላል። ኦልሞስት ይሄኛው ትክክል አይደለም። ይሄኛው 9.7% የፖፑሌሽን ከዓለም አቀፍ ደረጃ 9.7% የፖፑሌሽንን ከቨር የሚያደርጉ ናቸው ማለት ነው።
ሌላኛው ቬሪ ኮራፕት የምንላቸው ደግሞ በጣም ኮራፕት የሆኑ ሀገራቶች ደግሞ አሉ። እነዚህ ምን ማለት ከ20 ስኮራቸው ኮራፕሽን ፐርሴፕሽን ኢንዴክስ የምንለው ነገር ከ20 እስከ 39 የሆኑ ናቸው። እነዚህ አብዛኛው የዓለም ፖፑሌሽን ከቨር የሚደረገው በዚህኛው ነው ማለት ነው። ዘ ላርጅ ግሩፕ ኢንክሉድ ዘ አፍሪካን ሚድል ኢስት ስቴት ኦልሞስት 75% ኦፍ ዘ ፖፑሌሽን ከዓለም አቀፍ 75% የዓለም ፖፑሌሽን በዚህ ውስጥ ይገኛል ማለት ነው። ሌላኛው ኤክስተርሚሊ ኮራፕት አብዛኛው ፐርሰንት ኮራፕት የሚደረገው ወይም ደግሞ ሙሉ በሙሉ ኮራፕት የሚደረግ በጀት ያላቸው ሀገራቶች ሞር እነዚህ ፌል የሆኑ ስቴቶች ናቸው። ለምሳሌ ስሞል ግሩፕስ ፌልድ ስቴቶች ናቸው። እነ ሶማሊያ፣ እነ አፍጋኒስታን፣ የመን እነዚህ 2% ኦፍ ቶታል ፖፑሌሽን ይይዛሉ። እነዚህ ኤክስተርሚሊ ኮራፕት እንላቸዋለን ማለት ነው። ይሄኛው ያው ተመሳሳይ ነው። ሞዴሬትሊ ኮራፕት እንትን የምንለው ያው ምንም ልዩነት የለውም። ከዛ ተመሳሳይ ነገር ነው። ሌላኛው ኮዝ ኤንድ ኮንሲኩዌንስ ኦፍ ኮራፕሽን የሚለው ነገር እናያለን። ኮራፕሽን የራሱ የሆነ ኮዞች ድራይቨር ፋክተሮች አሉት። የራሱ የሆነ ደግሞ ኮንሲኩዌንሶች በአገር ኢኮኖሚ ላይ በአገር በተለያየ ነገር ላይ በኢንቨስትመንት ላይ በዓለም ኢንፍራስትራክቸር ላይ በአንድ ሀገር ያለው ሁሉም ነገር ላይ የራሱ የሆነ ኮንሲኩዌንሶች አሉት ማለት ነው። ኮራፕሽን ኢዝ ድራይቭድ ባይ ዘ ቫሪየስ ፋክተር ኮራፕሽን በተለያየ ምክንያት ሊከሰት ይችላል ማለት በተለያየ ምክንያት ሊከሰት ይችላል። ኦልዞ ዘ ስፔሲፊክ ኮዝ ሜይ ቫሪ ፍሮም ካንትሪ ቱ ካንትሪ ስፔሲፊክ ፋክተራቸው የተለየው ደግሞ ከአንድ ሀገር ሌላኛው ሀገር በጣም የተለያየ ነው። ኢትዮጵያ ላይ የሚከሰተው የኮራፕሽን አይነትና ከኢትዮጵያ ውጭ የኮራፕሽን የሚከሰትበት መንገዱ የተለያዩ ናቸው ማለት ነው። ዘ ፎሎዊንግ አር ሰም ኦፍ አትሪቢዩት ኦፍ ሞስት ኮራፕት ካንትሪስ አብዛኛው ኮራፕት የምላቸው ሀገራቶች ኮራፕሽን የሚከሰትበት መንስኤዎች አሉ። እነዚህ ከታች የተቀመጡት ዋነኛ ኮራፕሽን የሚከሰትባቸው እንዲከሰት የሚደረግባቸው ዋነኛ ድራይቨር ፋክተሮች ናቸው ማለት ነው። ፈርስት ዋን ኢዝ ዋት ሎ ኢንካም ካንትሪ ሎ ኢንካም ካንትሪስ ቱ ኮንትሪቢዩት ዋት ኮራፕሽን እንዲከሰት ኮራፕሽንን እንዲፈጠር ከሚያደርጉ ነገራቶች መካከል የመጀመሪያው ሎ ኢንካም ካንትሪ ነው። ያንን ካንትሪ ያለው ኢንካም ሎ ከሆነ ያለው ገቢ በጣም ትንሽ ከሆነ ያለው ህብረተሰብ ብዙ ፍላጎት አለው፣ ብዙ ኒድ አለው፣ ብዙ ነገር ይፈልጋል። ገቢው በቂ ካልሆነ ወደ ምን ይሄዳል ማለት ነው? ወደ ሙስና ይሄዳል ማለት ነው። ያለ ሎወር ኢንካም ሌቭል ካለን ሙስና በጣም እየተስፋፋ ይሄዳል ማለት ነው። ሁለተኛ ክሎዝድ ኢኮኖሚ ኢኮኖሚያችን ክሎዝድ ኢኮኖሚ ኤክስተርናል ኢኮኖሚ ሊሚት የሆነ ከሆነ ሊሚትድ ኤክስተርናል ትሬድ ኤክስተርናል ትሬድ ሊሚት የምናረግ ከሆነ የተገደበ ከሆነ ኢንቨስትመንት አር ሞር ፖርን ቱ ኮራፕሽን ኢንቨስትመንቶች አብዛኛው ለውጭ እንትኖች ዓለም አቀፍ ድርጅቶች ገብተው የማይሰሩ ከሆነ ኢኮኖሚያችን ክሎዝ ከሆነ ለኮራፕሽን በአንድ የዶሜስቲክ ኢንቨስትመንቶች እየበዙ የሚሄድ ከሆነ ለኮራፕሽን በጣም የተጋለጠ ይሆናል ማለት ነው። ሶስተኛው ኢንፍሉዌንስ ኦፍ ሪሊጅኖች በባህሪያቸው ከቁጥጥር አንጻር ከገቢና ከወጪ አንጻር ይሄ ከኦዲት አንጻር የራሳቸው በባህላቸውን ከልማዳቸውም አንጻር በጣም የተዳከመ ነው። እነዚህ ሪሊጅኖች ሃይማኖት ተቋማቶች የሚሰበሰቡ በቀላሉ ሰው ለተለያየ ነገር በቀላሉ ለሃይማኖት ቦታዎች ብዙ ብር ያፈሳል። ያ ብር በቀላሉ ኮራፕት ይደረጋል ማለት ላላስፈላጊ ነገር እየወጣ ኮራፕት ይደረጋል። ሌላኛው ሃይማኖት ራሱ የምንለው ነገር ሪሊጅን የምንለው ነገር ለኮራፕሽን በጣም መንገድ ከፋች ከምንላቸው ነገራቶች መካከል አንዱ ነው ማለት ነው። በአጠቃላይ አሰራሩ፣ ልማዱ፣ ኖርሙ ሁሉም ነገር ይሄ ለኮራፕሽን የሚጋብዝ ነው ማለት ነው። ሌላኛው ኮዝ ኦፍ ኮራፕሽን ሎ ሚዲያ ፍሪደም ይሄ የሚዲያ ፍሪደም አንድ ሚዲያ ኮራፕሽን ሲከሰት ሂዶ ማያጋለጥ ከሆነ ሂዶ ማያስታውቅ ከሆነ ይሄ ኢንቨስቲጌተር ጋዜጠኞች ይሄ ማለት ይሄ መርማሪ ጋዜጠኞች በየቦታው ሂደው አንድ ቦታ የተከሰተ ይሄ ህንጻ እየተሰራ ከሆነ ፕሮጀክት እየተሰራ ስለዛ ፕሮጀክት የፈለጉን ነገር ጠይቀው ምን ላይ ዋለ ምን ላይ ተገዛበት ወጪው የታለ ሪፖርቱ የታለ የሚለው ነገር ኢንዲፔንደንት የሆኑ ነፃ የሆኑ ነፃነት ያላቸው ፍሪደም ያላቸው ሚዲያዎች ከተፈጠሩ ኮራፕሽን ይቀንሳል ማለት ነው። ግን ሎ ሚዲያ ፍሪደም ካለ ደግሞ ኮራፕሽን አብሮ ምን ይሆናል ማለት ነው? በጣም እየተስፋፋ ይሄዳል ማለት ነው። ሪስትሪክሽን ኦን ሚዲያ ፍሪደም ካን ሊሚት አቢሊቲ ቱ ኤክስፖዝ ኤንድ ኮምባት ኮራፕሽን ይሄ የሚዲያ እንትን ሊሚት ካረግነው ኮራፕሽንን ኮምባት ለማድረግ የምናረገው አቢሊቲያችን አቅማችን ሊሚት እንዲሆን ያረጋል ማለት ነው። ሌላኛው ሪላቲቭሊ ሎው ሌቭል ኦፍ ኤዱኬሽን ሎው ሌቭል ኦፍ ኤዱኬሽን ኢሊትራሲ ሬት ሃይ ከሆነ ያልተማረ ህብረት የሚበዛ ከሆነ ላክ ኦፍ አክሰስ ኳሊቲ ኤዱኬሽን ካለ ካን ኮንትሪቢዩት ቱ ሃየር ኢንሲደንስ ኦፍ ኮራፕሽን
ይሄኛው ለኢንሲደንስ ኮራፕሽን ወይም ኮራፕሽን የመከሰቱ እንትን ሀይ ይሆናል። የተማረ ህብረተሰብ ካለ ጠያቂ ከሆነ የሚያውቅ ከሆነ ወጪ ገቢ የተለያየ ነገር የሚያውቅ ሰው የተማረ ሰው ከሆነ ግን በቀላሉ ኮራፕት አይደረግም። ለሚሰራው ስራ ለሚያደርገው ነገር ኮራፕሽን ብዙም እንዲፈጠር አያደርግም ማለት ነው። እነዚህ በአጠቃላይ ኮዝ ኦፍ ኮራፕሽን ናቸው ማለት ነው። ሌላኛው ኮዞቹ ይሄ ሁሉ ካየ ደግሞ ምን አይነት ኢምፓክት አለው በፐብሊክ ፋይናንስ ላይ በፐብሊክ ይሄ በአጠቃላይ በኢኮኖሚ ላይ ኮራፕሽን ምን አይነት ኢንፍሉዌንስ ምን አይነት ኢምፓክት ነው ያለው ምን አይነት ኢፌክቶች ናቸው ያሉት የሚለው ነገር ደግሞ እኔ ኮራፕሽን ኢንክሪዝ ፐብሊክ ኢንቨስትመንት ኮራፕሽን የሚለው ነገር ፐብሊክ ኢንቨስትመንትን ምን ያደርጋል ኢንክሪዝ እንዲሆን እንዲጨምር ያደርጋል። ግን ከምን ውጭ ያሉት ከፕራይቬት ኢንቨስትመንት ውጭ ያሉ ነገራቶችን እንዲጨምሩ ያደርጋል። ለምንድን ነው እንዲጨምሩ የሚያደርገው? ፐብሊክ ኢንቨስትመንቶች በበዙ ቁጥር ለኮራፕሽን መንገድ ይከፍታል። ያንን እንትን ኮራፕት ይደረጋል ወይም ደግሞ ያንን ነገር ብዙ ኒው ፕሮጀክቶች ይሰራሉ። በዛ ኒው ፕሮጀክት የሆነ በጀት ይበጀታል። ያንን በጀት ምን ይደረጋል ማለት ነው ኮራፕት ይደረጋል። ያንን ነገር ደግሞ ኮራፕት ለማድረግ ግዴታ ምን መብዛት አለባቸው ማለት ነው ፐብሊክ ኢንቨስትመንቶች መብዛት አለባቸው ማለት ነው። በዛ ምክንያት አንደኛ ኮራፕሽን የሚለው ነገር ፐብሊክ ኢንቨስትመንትን እንዲበዛ ያደርጋል። ግን እነዚህ ፐብሊክ ኢንቨስትመንቶች ያላቸው ኢፌክቲቭነስ ያላቸው ውጤታማነታቸው ግን በጣም ዝቅተኛ ነው ማለት ነው። ምክንያቱም አብዛኛው ኮራፕት ስለሚሆን። ሁለተኛ ኮራፕሽን ዳይቨርት ፐብሊክ ኤክስፔንዲቸር ኮራፕሽን የምንለው ነገር የፐብሊክ ኤክስፔንዲቸር የህዝብ ወጪዎችን ዳይቨርት እንዲሆን ያደርጋል። ይሄም ማለት መጀመሪያ መንግስት ያሰው ለጥገና ለሜንቴናንስ የሚያወጣው ነገር ትተውት ኒው ኢኩዊፕመንት ይገዛሉ። አዲስ እንትን በቀላሉ በሜንቴናንስ የሚሰራው የነበረው ነገር አዲስ ፕሮጀክት አዲስ አነሳሳሪ ፕሮጀክት እንዲፈጠር አዲስ ነገር እንዲገዛ ይደረጋል ማለት በዛ ሰዓት ኮራፕሽን እንዲፈጠር ያደርጋል ማለት ነው። ሌላኛው ኮራፕሽን ሪዲዩስ ኢንቨስትመንት ኮራፕሽን ኢንቨስትመንትን ይቀንሳል። ክሩሻል ፊክስድ አሴት ፎር ሄልዝ ኤንድ ኤዱኬሽን በኤዱኬሽን እና በሄልዝ ላይ ያለው ኢንቨስትመንት እንዲቀንስ ያደርጋል ማለት ነው። ሌላኛው ኮራፕሽን አንደርማይን ዘ ኤፌክቲቭነስ ኦፍ ፐብሊክ ኢንቨስትመንት ቅድም እንዳልኳችሁ ያንን ፐብሊክ ኢንቨስትመንቶች ይሄ ማንኛውም ኢንቨስትመንት ሳይሆን ፐብሊክ ኢንቨስትመንቶች ኢፌክቲቭነሳቸው ውጤታማ መሆናቸው ላይ አጨራረስ ይሄ የመጨረስ አቅም ኢፊሺየንሲያቸው ምን እንዲሆን ያደርገዋል አንደርማይን ወይም ደግሞ እንዲቀንስ ያደርገዋል ማለት ነው። ይሄ ሌላኛው የኮራፕሽን ኮንሲኩዌንስ ኮራፕሽን ውጤት ነው ማለት ነው። ሌላኛው ኮራፕሽን ካን ዲክሪዝ ታክስ ሬቪኒው ኮራፕሽን የሚለው ነገር ታክስ ሬቪኒው በታክስ የምናገኘው ገቢን ምን ያደርጋል ማለት ነው እንዲቀንስ ያደርጋል። በታክስ የምናገኘው ገቢን ሬቪኒውያችንን እንዲቀንስ ያደርጋል። ባይ ኮምፕሮማይዚንግ ዋት ዘ አቢሊቲ ኦፍ ዘ ስቴት አድሚኒስትሬሽን ቱ ኮሌክት ታክስስ ኤንድ ዲፔንድ ኦን ኦፊሻል ስቴት ታክስ ሬት ኤንድ ሬጉላቶሪ በርደን እነዚህ ነገራቶች እንዲቀንስ ያደርጋል ማለት በአጠቃላይ እነዚህ ኮንሲኩዌንስ ኦፍ ኮራፕሽን ነው። ኮራፕሽን ይሄን ያክል ችግር ካለበት ይሄን ያክል በኢኮኖሚ ላይ የሚያመጣው ኢፌክት ካለው ኢኮኖሚው የሚጎዳ ከሆነ በአገር እድገት ላይ የራሱ የሆነ አሉታዊ ተጽዕኖ ካለው ኮራፕሽንን እንዴት መከላከል እንችላለን የሚለው ነገር ደግሞ ዋነኛ መሰረታዊ ነገር ነው ማለት ነው። ኮራፕሽን በብዙ አይነት መንገዶች ልንከላከለው እንችላለን። እዚህ ጋር የተቀመጡ ብዙ አይነት ሜዠርመንቶች ስትራቴጂዎች አሉ። ኮራፕሽንን ምን ለማድረግ ኮራፕሽንን ኮምባት ለማድረግ ኮራፕሽንን ለመዋጋት ኮራፕሽንን አቮይድ ለማድረግ ኮራፕሽንን አቮይድ ማድረግ እንኳን አይቻልም ኮራፕሽንን ለመቀነስ ሪዲዩስ ለማድረግ የምንጠቀማቸው የተለያዩ ሪሚዲያል ሜዠርመንቶች አሉ። ከነዚህ ሪሚዲያል ሜዠርመንቶች መካከል የመጀመሪያው ምንድነው ማለት ነው ስትሮንግ ሊደርሺፕ ያለን ሊደርሺፕ ስትሮንግ ከሆነ ያለን ሊደርሺፕ ጠንካራ ከሆነ አመራሩ በጣም ጥሩ ከሆነ ሆነስት ከሆነ ላላስፈላጊ ነገሮች ዝም ብሎ ወጪ የማይወጣበት መንግስት ከሆነ ኮራፕሽን በከፍተኛ ሁኔታ መቀነስ ይቻላል ማለት ነው። ስትሮንግ ሊደርሺፕ honest and committed leader who set good example and demonstrate will take difficult reform and crucial ይሄ በጣም ዲፊካልት የሆነ ሪፎርም በመፍጠር እና ደግሞ ጉድ ኤግዛምፕል በመሆን እሱን ኤግዛምፕል በማድረግ እርሱን እንደንትን በመጠቀም አገሪቱን ከኮራፕሽን ነፃ ማድረግ ይችላል። የመጀመሪያው ስትሮንግ ሊደርሺፕ ነው ማለት ነው። ሁለተኛው ክሬዲቢሊቲ ኢን ኢንፎርስመንት ይሄ ፐኒሽመንት ሊኖር ይችላል። በጣም ኢፌክቲቭ አንቲ ኮራፕሽን ኢፈርት ሊኖረን ይገባል። መስት ኢንቨስቲጌት ኤንድ ፐኒሽ ኮራፕሽን ዊዝን ኦል ግሩፕ ኖት ጀስት አውትሳይደር አንዱን ሳናገል አንዱን ተቀጪ አንዱን ደግሞ ማይቀጣ ዝም ብለን ከምናደርግ ሁሉም እኩል የሚቀጣ
ሁሉንም የሚዳኝ ሁሉንም የሚቀበለው ከባድ የሆነ ፐኒሽመንት ያስፈልጋል። ክሬዲቢሊቲ ኢን ኢንፎርስመንት በቅጣት ኮራፕሽንን ማስቀረት ይችላል። ለምሳሌ እንደ ኢትዮጵያ ኮራፕሽን ያደረገ ሰው ሙስና ይፈጽም ለተወሰነ ጊዜ ይታሰራል። ያን ታስሮ ይፈታል እንጂ ያንን ኮራፕት ያደረገው ገንዘብ ራሱ ሲመልስ አይታይም። በዛ ምክንያቶች ኮራፕሽን እንዲስፋፋ ያደርጋል ማለት ነው። ሌላኛው ኮራፕሽን ከምንወጋባቸው ነገራቶች መካከል ፐብሊክ አዌርነስ ካምፓይን ነው። ፐብሊክ አዌርነስ ካምፓይን ስንል ስለ ኮራፕሽን መጥፎነት፣ ስለ ኮራፕሽን አደጋነት፣ ሃርምፉል ፕራክቲስ መሆኑን ለህዝብ አዌር ማድረግ፣ ግንዛቤ መስጠት ኢዱኬትድ ዘ ፐብሊክ አባውት ሃርም ኦፍ ኮራፕሽን ኮራፕሽን ሃርም መሆኑ ኢኮኖሚ እንደሚጎዳ እና ደግሞ ሶሊሲቲንግ ዜር ኮኦፕሬሽን አር ኢሴንሻል። በነዚህ ምክንያቶች ኮራፕሽን ያለው መጥፎነት አሉታዊ በኢኮኖሚ በተለያየ ነገር አሉታዊ ተጽዕኖ እንዳለው ለህዝብ በማሳወቅ ኮራፕሽንን መዋጋት እንችላለን ማለት ነው። ሌላኛው ሪስፖንሲብል ኢንዲፔንደንሲ ፕሬስ፣ ቅድም እንዳልኳችሁ ግዴታ ኢንዲፔንደንስ የሆነ ለማንም የማይወግን ነፃ የሆነ ይሄ ፕሬሶች፣ ሚዲያዎች፣ ጋዜጠኞች ሊኖሩ ይገባል ማለት ነው። እነዛ ሂደው የሚጠይቁ ከሆነ በነፃነት ሂደው በቃ የተለያዩ ነገር መረጃን የማግኘት ነፃነት ከተሰጣቸው ኮራፕሽን የሚባለው ነገር እየቀነሰ እንዲመጣ ያደርጋል ማለት ነው። A free and independent press plays a vital role in exposing corruption and promoting reform effort። ይሄ ሌላኛው ነው ማለት ነው። ሌላኛው አንቲ ኮራፕሽን ኦቨርሳይት ቦዲ፣ ኮራፕሽንን እንደ መጥፎ የሚቆጠር ህብረተሰብን መፍጠር። while their effectiveness and can vary, watchdog bodies can valuable tools for holding። ይሄ በጣም የህዝብ ንብረትን ለራሱ በጣም ቫልዩ ነው ብሎ ሲያስብ ለራሱ የሚያደርግ ህብረተሰብን ያንን አንቲ ከዛ ተቃራኒ የሚሆን ኦቨርሳይት በዲን መፍጠር ሌላኛው አንቲ ኮራፕሽን ኮምባት ከምናደርግባቸው ነገራቶች መካከል አንዱ ነው ማለት ነው። የመጨረሻው ኢንስቲቱሽናል ስትሬንግዝ ነው። ዚስ ኢንክሉድ ሌጋል ፍሬምወርክ and streamlined bureaucracy, simplifying and administrating process, effective law enforcement and ኦዲት ኤንድ ኦቨርሳይት። በኦቨርሳይት ሁሉም ኢንስቲትዩሽኖች በትምህርት ሊሆን ይችላል፣ በጤና ሊሆን ይችላል፣ በኮንስትራክሽን ዘርፍ ሊሆን ይችላል። በሁሉም ጠንካራ የሆነ ኢንስቲትዩሽን በሁላቸውም ላይ የራሳቸው የሆነ ሎውና የተለያየ አድሚኒስትሬቲቭ ነገር ፕሮሰሶች የሚኖራቸው ከሆነ ኮራፕሽንን ማጥፋት ይቻላል ማለት ነው። በአጠቃላይ ስለ ኮራፕሽን ይህን ይመስላል ማለት ነው። ቀጣይ ስለ ግሎባል ሄልዝ ክራይስ የሚለው ነገር ደግሞ እናያለን። ግሎባል ሄልዝ ክራይስ የሚለው ያው ከኮራፕሽን ውጪ ነው፣ ምንም አይነት ግንኙነት የለም። በዓለም አቀፍ ደረጃ ያለው የሄልዝ ክራይስ የጤና ላይ ክራይስ የሚፈጥሩ ነገራቶች አሁን ላይ ምንድናቸው የሚለው ነገር እኔ ግሎባሊ an estimated 2 billion people lack access to basic health care። አሁን ላይ በዓለም አቀፍ ደረጃ 2 ቢሊዮን የሚሆን ህብረተሰብ ምንም አይነት የእጥረት አለ። በጣም የሄልዚ ኬር ወይም ደግሞ ራሱን የሚጠብቅበት እጥረት አለ። ሂዶ ቢታመሙ ሂዶ መታከም አይችል ወይም ደግሞ በአካባቢው ምንም አይነት የጤና ተቋም አይኖርም። በእነዚህ ምክንያት 2 ቢሊዮን የሚሆን ህብረተሰብ የጤና ሄልዚ ኬር እጥረት አለበት ማለት ሊዲንግ ሃይ ሬት ኦፍ ፕሪቬንቲቭ ዲዚዝ። በእነዛ ምክንያቶች እነዚህ ፕሪቬንቲቭ ዲዚዝ የምንላቸው ነገራቶች እንዲስፋፉ አድርገዋል ማለት ነው። ፎር ኤግዛምፕል ማሌሪያ አፌክት 500 ሚሊዮን ፒፕል አንዋሪ በአመት ላይ ወባ የምንለው ነገር 500 ሚሊዮን ህዝብን አፌክት ያደርጋል። ኤንድ ኮዝ ሞር ዛን ሚሊዮን ዴዝ ስፔሻሊ ኢን አፍሪካ። በአፍሪካ በአመት ከሚሊየን ዴዞች በላይ ወይም ደግሞ ሞቶች በላይ እንዲፈጠር ያደርጋል ማለት ነው። So, malaria is leading causes of death among children in Africa, and the cost of the continent approximately $12 billion loss of productivity. አፍሪካ በነዚህ ሞቶች በህፃናት ሞት በነዚህ በማሌሪያ ምክንያት በአመት ብቻ $12 ቢሊዮን ፕሮዳክቲቪቲ ታጣለች ማለት ነው። An estimated 150 million people and 25 million households worldwide cannot afford health care due to financial constraint. በፋይናንሻል እጥረት ምክንያት በዓለም አቀፍ ደረጃ 150 ሚሊዮን ህዝብና 25 ሚሊዮን ሃውስሆልድ አባወራ በብር በፋይናንሻል እጥረት ምክንያት ምንም አይነት የሄልዝ ኬር ወይም ደግሞ የጤና አገልግሎት ማግኘት
አይችልም ማለት ነው። ቢታመም መታከም አይችልም ይህ ሰው፣ ምክንያቱም አቅም የለውም። በምን የፋይናንሻል ኮንሰንትሬን አለበት ማለት ነው። በዛ ምክንያት በዓለም አንዋሊ ይሄን አክል ሰው የዛ እጥረት ይኖርበታል ማለት ነው። ቱ አድሬስ ዚስ ኢሹ ይህን ኢሹ አድሬስ ለማድረግ በ2000 this issue healthcare sector aid increased by more than 50% between 2002 up to 2005 driven by contribution from the donor countries fight AIDS ቱበርኩሎስ ኤንድ ማሌሪያ ቱበርኩሎስ ማሌሪያ ኤድስ ምናምን ለማጥፋት ተብሎ በ2002 እስከ 2005 ከዓለም አቀፍ ደረጃ ይሄ በዶነሮች በገቢ በሚሰጡ እንትኖች በተነሳ ቢያንስ በ50% መቀነስ ተችሏል ማለት ነው። የፋይናንሻል ኮንሰንትሬት ምናምን ያለባቸው ሰዎችን ማለት ነው። however funding for global health still fails significantly short in estimated need ከሚፈለገው ፍላጎት አንፃር አሁንም በዓለም አቀፍ ደረጃ እጥረት አለ ማለት ፖሊሲ ሜከር አር exploring innovative solution to bridge financing gap and providing more effective aid for health ለሄልዝ አሁን ላይ ፖሊሲ ሜከሮች ሶሉሽን ለመፍጠር ፋይናንሻል ጋፕን ብሪጅ ለማድረግ የተለያዩ ሶሉሽኖችን ኤክስፕሎር እያደረገው ኢኖቬቲቭ እየሰሩ ነው ማለት ነው። ሌላኛው ደግሞ የዓለም ላይ ያለው ከዚህ በፊት ያለው የሄልዝ ፕሮብሌም ሂስቶሪካል ኦቨርቪው ምን ይመስላል የሚለው ነገር እኔ ዘ ሺፍት ፍሮም ሀንተር ጋዘር ቱ አግሪጌሪያን ላይፍ ሰው ይሄ ከመልቀምና ይሄ ጋዘር እያለገ ወይም ደግሞ ከመኖር ህይወት ወጥቶ አንድ ላይ መኖር የጀመረው ከ10,000 ዓመት በኋላ ኤጎ ሜድ ኢፒደሚክ ሞር ፖሲብል ኢፒደሚክ የምላቸው የተለያዩ በሽታዎች ሞር ፖሲብል እየሆኑ የኢመርጀንሲ እየተፈጠሩ መጥተዋል ማለት ነው። እነ ዲዚዝ፣ ማሌሪያ፣ ቱበርኩሎስ፣ ሊፕሮሲ የምንለው ስሞል ቦክስ የምንለው ይሄ የዝንጀሮ ፈንጣጣ ምናምን የምላቸው ነገራቶች ሁሉም በዛን ጊዜ እየተከሰቱ ኢመርጅ እየሆኑ መጥተዋል ማለት ነው። One of the earliest recorded pandemic was the Great Plague of Athens in 430 BC 430 BC አካባቢ ላይ በዓለም አቀፍ ደረጃ የተከሰተ አንድ ወረርሽኝ ነበር። ያ ወረርሽኝ የተከሰተው ግሪክ አቴንስ ላይ ነው። ያንተን ምን ይባላል ማለት ነው ወይም ደግሞ ግሬት ፕሌግ ኦፍ አቴንስ እንለዋለን። የተከሰተው በ430 ቢሲ አካባቢ ነው። ይሄ ፕሎፖሊጂያን ዋር በምንለው ጊዜ በዛ ጦርነት ነበር የተከሰተው ማለት ነው። እሱ ሰስፔክትድ የሚያደርገው ፌቨር ይሄ ታይፎይድ ፌቨር ነበር ማለት ነው። እና ደግሞ እሱ የተዳከመው እሱ ደግሞ በዛን ጊዜ የጠፋው ዲፊት የተደረገው ደግሞ ስፓርታን በምንለው መድኃኒት ወይም ደግሞ በሱ ያን ነገር ማዳከም ተችሏል ማለት ነው። the most famous epidemic in the history በሂስትሪ ላይ ደግሞ most famous በጣም የሚታወቅ ብዙ ሰው የገደለው ደግሞ የስፓኒሽ ፍሉ የሚለው በ1918 ላይ የተከሰተ ነው ማለት ነው። ከ50 ሚሊዮን በላይ ህዝብን የገደለ ነበር ማለት ነው። አሁን ላይ ብዙ አይነት ግሎባል ፓንደሚኮች አሉ፣ ወረርሽኞች አሉ። ከረንት the global pandemic has brought various health crises such as HIV AIDS, Ebola and COVID-19 እነዚህ አሁን ላይ በዓለም አቀፍ ደረጃ ያሉ የተከሰቱ በጣም አስጊ የሆኑ ወረርሽኞች ናቸው ማለት ነው። የመጀመሪያው HIV AIDS identified in 1981 this virus weaken immune ይሄን ቫይረስ ምን ነው ዊክ የሚያደርገው ማለት ነው ኢሚዩን ሲስተም በሽታን የመከላከል አቅማችንን ዊክ ያደርጋል። እና ደግሞ አሁን ላይ በዓለም ላይ እስከ 35 እስካሁን ባለው 35 ሚሊዮን ሞትን አስከትሏል ማለት ነው HIV AIDS። ሁለተኛው ኢቦላ ነው። the first detected in 2013 in Guinea ይሄኛው ደግሞ ለመጀመሪያ ጊዜ ዲቴክት የተደረገው በ2013 ላይ ጊኒ ላይ ነው ማለት ነው። ሞስት አፌክት ያደረጋቸው እነዚህ ዌስተርን አፍሪካዎች ናቸው። እነ ጊኒ፣ እነ ሴራሊዮን፣ እነ ላይቤሪያ በአጠቃላይ 11310 ሞትን እንዲከሰት አድርጓል ማለት ነው። የመጨረሻው ኮቪድ-19 ነው። COVID-19 was declared as a pandemic in March 2020 ይህ በወረርሽኝ ደረጃ የተቆጠረው ማርች ላይ ነው፣ ግን የተከሰተው 2019 ላይ ነው። መጀመሪያ ጊዜ ዲቴክት የተደረገው ግን ወደ ፓንደሚክነት ወደ ወረርሽኝነት የተቀየረው ደግሞ ማርች 2020 ላይ ነው ማለት ነው። and has infected over 75 million people worldwide በዓለም አቀፍ ደረጃ 75 ሚሊዮን ህዝብን አፌክት አድርጓል ማለት ነው። 1.6 ሚሊዮን ሰው ደግሞ ገድሏል ማለት ነው። በአጠቃላይ ዩኒት 5 እዚህ ጋር ያበቃል ማለት ነው። ነገ አዲስ እዚህ ጋር የተለያዩ ጥያቄዎች አሉ። እነሱ ከ70 በላይ ጥያቄዎች አሉ ከዩኒት 5 የተወጣጡ እነሱን እንሰራቸዋለን ማለት ነው። ለዛሬ እዚህ ጋር ይብቃል። ቪዲዮ ከተመቻችሁ ላይክ አድርጉ እና ደግሞ አበረታቱኝ ቤተሰቦች። አመሰግናለሁ። እስካሁን በጣም እያበረታታችሁኝ ነው። ኮሜንታችሁ ምናምን እያየሁ ነው፣ እያነበብኩ ነው። በጣም ደስ ብሎኛል።
እና በጣም የተሻለ ነገር ለመስራት እንሞክራለን። እናንተ ማንበቡ እንዳትዘናጉ። አመሰግናለሁ። መልካም ሰንብቱ።